አሰላሙ አለይኩም ወረህመቱላሂ ወበረካቱ። ያ ጀማዓ እንዴት ናችሁ? ሰላም ናችሁ? ደህና አልሐምዱሊላህ፣ ከእኔ ሁሉ ሰላም ነው። በመጀመሪያ ይህንን ቪዲዮ ሁሉም ጋር ተደራሽ እንዲሆን ሼር፣ ኮፒ ሊንክ፣ ሪፖስት፣ ዲዩት በማድረግ የበኩላችሁ እንድታደርጉልኝ እጠይቃችኋለሁኝ። ለአጠቃላይ ለአህለ ሱና ወል ጀማዓ ሱፍያ ጀማዓ በሙሉ አሁንም በድጋሚ ጥሪ ለማቅረብ እፈልጋለሁኝ። ማለትም ሰሞኑን እየሰማናቸው ያሉ በጣም ዘግናኝ የሆኑ ነገሮች አሉ። አህለ ሱና ወል ጀማዓው ለዘመናት ከኖረባቸው መስጂዶች ኻሪማዎች እየተባረሩ እየተፈናቀሉ በህገወጥ መንገድ እየተባረሩ ይገኛሉ። መሻይሆች፣ ሙአዚኖች፣ ኢማሞች እየተባረሩ ይገኛሉ። እንዲሁም ደግሞ ያለ መከላከል ይሄ ነገር አግባብ አይደለም ብለው የወጡ ወጣቶች ደግሞ እንዲሁም ከመንግስት አካላት ጋር ጥምረት በመፍጠር እነኛን ወጣቶች ህገወጥ በሆነ መንገድ እንዲታሰሩ እየተደረገ ይገኛል እና ይሄን ነገር አንድ ሆነን ማውገዝ አለብን። ለነኛ ለታሰሩትም ሆነ ለተባረሩት ግፍ ለሚደርስባቸው መሻይሆች፣ ሙአዚኖች፣ ኡስታዞች እንዲሁም ለወጣቶቹም ድምጽ እንድንሆናቸው እነሱም ጥሪ እያቀረቡ ይገኛሉ። ድምጽ ሁኑን እያሉ ይገኛሉ እና ሁሉም አህለ ሱና ወል ጀማዓ የሆነ በሙሉ እስኪ አሁን እንኳ ለነኚህ ሰዎች እስካሁን ዝም ተባለ፣ ብዙ ችግሮች ሲፈጠሩ እስካሁን ድረስ ዝም አለን። አሁን እንኳ ከዚህ በኋላ እንኳ በቃ ማለት የለብንም ወይ? ለነኚህ ሰዎች ድምጽ መሆን የለብንም ወይ? እስከመቼ ነው ዝም የምንለው? ኧረ ባካችሁ ባካችሁ። እንዲሁም ደግሞ አሁን ዛሬ አንድ መጠየቅ የምፈልገው ነገር በስራችሁ ብዙ ተማሪዎች ያላችሁ ኡስታዞች፣ የአህለ ሱና ወል ጀማዓ ኡስታዞች እባካችሁ በሶሻል ሚዲያ ላይም ብዙ ተከታይ ያላችሁ እና ብዙ ተደማጭነት ያላችሁ ኡስታዞችም አላችሁ። ባካችሁ ይሄን ነገር ትኩረት ስጡት። ምናልባትም ለእናንተ ትንሽ አስቸጋሪ የሆነ ነገር ሊኖር ይችላል እና ቃል እሱን እንገነዘባለን። ነገር ግን ይሄ ነገር ዝም ባለን ቁጥር ከዚህ በላይ እየከፋ እየሄደ አይደለም ወይ? ዝምታችንስ ምን መፍትሄ አመጣልን? ምን እስከሆን ድረስ እንጠብቃለን? ይሄ ነገር ይታወቃል፣ በአቂዳ ያለን ልዩነት ይታወቃል። ነገር ግን ያንን አቂዳ በግድ ለመጫን ነው እየሄደበት ያለው ርቀት። ሁለተኛ ነገር ዝም ብለንስ መጨረሻው ምንድን ነው? ይሄን ነገር መታገል የለብንም ወይ? አሁን የቻልነውን ያክል አንድ ሆነን በአንድ ላይ ድምጻችንን በማሰማት አደረጃጀት በመፍጠር መንግስትን አግባብ ባለው መንገድ መንግስትን መጠየቅ የለብንም ወይ? ምናልባትም የመንግስትንም ጣልቃ ገብነት እንዲያቆምልን እጁን እንዲያነሳልንም አንድ ሆነን በአግባብ ባለው መንገድ መንግስትንም ከዚህ እጁን እንዲያነሳና መብታችን እንዲያስከብርልን እነኚህንም ቡድኖች ከዚህ ድርጊታቸው እንዲቆጠቡ መጠየቅ የለብንም? ይሄን ነገር መታገል የለብንም ወይ? አህለ ሱና ወል ጀማዓው ምንድነው እየጠበቅን ያለ ነው? እባካችሁ